ቅድስት ልጇን ወልዳ መቼ ታርሳለች? ሕፃን ልጇን ይዛ በረሃ ገብታለች። ምነው ጫካ ገባች ከቤቷ ወጥታ? ቢከፋት ነው እንጂ ክፉ ነገር ሰምታ። በኢየሩሳሌም ታላቁ ከተማ የኢየሱስን መወለድ ሄሮድስ ሲሰማ ሊገለው ፈለገ በሕፃንነቱ። ይቀማኛም ብሎ ቀንቶ በመንግስቱ ስለተነገራት ይህንን ምስጢር ከዮሴፍና ከሰሎሜ ጋር ወረደች በረሃ በግብፅ ምድር። ከሀገር ወደ ሀገር ስትንከራተት ሕፃኑ ኢየሱስ እንዳይሞትባት በረሃብ በኋጥም እየተንገላታች ለብዙ ዘመናት በስደት የኖረች ለብዙ ዘመናት በችግር የኖረች እመቤቴ ማርያም የኢየሱስ እናት ነች። የዱር አራዊቱ አንበሳና ነብሩ እጽዋትም ቢሆን ዛፍ ቅጠሉ ሳሩ ቀዝቃዛና ሞቃት ነፋሻው አየሩ ሁሉም ታዘዙላት አገለገሏት ለእመቤቴ ማርያም ለኢየሱስ እናት። በጫካ ውስጡና ልጇን ስታጠባ አመሰገኗት እኛ አዋፎች በንባ አመሰገኗት ቅዱሳኖች በንባ። ሄሮድስም ሲሞት ያክፉ ጥላቷ ማርያም ተመለሰች መጣች ወደ ቤቷ። ኢየሱስም አድጎ ያስተምር ጀመረ ኃጢአት በደምሰሱን ባለም እየዞረ። ድውይን ፈወሰ ለውራን አበራ ሙታንን አስነሳ ብዙ ታምር ሰራ። ይህን ሁሉ ታምር እያዩ ሲሰራ በትምክህት ተነስተው በምቀኝነት እንደ ሌባ ይዘው አስረው ገረፉት። መቼ በዚህ ብቻ በቅቷቸው ተውት። ያንን ትሑት ጌታ ያንን ቅዱስ አባት ወስደው ሰቀሉት። ከእንግዲህ አበቃ ሰቅለን ገለነዋል፣ ደግሞ እንዳይነሳ አርቀን ቀብረናል፣ ማንምም እንዳይደርስ ከመቃብሩ ላይ ጠባቂ አቁመናል እያሉ ሲሰብኩ ለሕዝቡ ሲያወሩ ክርስቶስ ተነስቶ ከሙታን በክብሩ ከመካከላቸው ከሕዝቡ ጋር ቆሞ የአባቱንም ትእዛዝ መልእክቶም ፈጽሞ እያለ ሲያስተምር የአባቴ ትእዛዙ ቃሉ ተፈጸመ። እንኳንስ ከሙታን የተነሳ ቀርቶ አይመስልም ነበረ ታሞ የከረመ። በእልፍ አእላፋት መላእክት ታጅቦ እንደ አደይ አበባ ለምልሞና አብቦ በቅዱሳን ክብር በመላእክት ምስጋና ሄደ ወደ አባቱ ፍጻሜ ሆነና። የክርስቶስና የእመቤቴ ማርያም ኧረ ታምራቸው የብቻ አይደለም፣ ብዙ ነው ተዘርዝሮ አያልቅም። አድነኝ ጌታዬ ከኃጢአት ገበያ እኔም ላመስግንህ ብዬ ሃሌሉያ።